ዛሬ በጥልቅ ሐዘን ውስጥ ሆነን ልብን በእጅጉ የሚሰብር አንድ ሰበር መረጃ ይዘንላችሁ ቀርበናል። በሀገራችን በተለያዩ አካባቢዎች ንጹሃን ዜጎች በማንነታቸውና በእምነታቸው ምክንያት ጥቃት እየደረሰባቸው ህይወታቸው ማለፉን በተደጋጋሚ ስንሰማ ቆይተናል። አሁን ግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት እጅግ አሰቃቂና ሰብአዊነት በጎደለው መልኩ በኦርቶዶክሳውያን ምዕመናን ላይ ጥቃት መፈጸሙ ተሰምቷል። የታሪክ ጥንቅቅ የሆኑ አብያተ ክርስቲያናትን በእሳት መውደሙን የዓይን እማኞች እጅግ አሰቃቂ እንደነበር ያሉት ይህንን ሙሉ መረጃ አሁን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ከአውደ ክስተት ሚዲያ ወቅታዊና እውነተኛና አስተማሪ መረጃዎችን ወደ እናንተ የማደርሰው እኔ ክስተት ነኝ። በድጋሚ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት በታጣቂዎች በተፈጸመ ጥቃት ከ10 በላይ ምዕመናን መገደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። በአሰኮ ወረዳ ጠለታ ጨፌ ቀበሌና ካራ ኮፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ አነጣጥሯል የተባለው ጥቃት አሰቃቂ እንደነበር የዓይን እማኞች ለቴሌቪዥን ጣቢያው ገልጸዋል። በአሰኮ ወረዳ ጠለታ ጨፌ ቀበሌ ብቻ በታጣቂ ኃይሎች ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን መገደላቸውን ዘግበዋል። በአካባቢው ከ101 ዓመታት ዕድሜ ያስቆጠረው የጠለታ ጨፌ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን እማኞች አመልክተዋል። ረኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናንም የመድኃኔዓለም ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውን የዓይን እማኞች አሳውቀዋል። ቤቶችን በማቃጠል ንብረትና ከብቶችን የመዝረፍ ድርጊት እንደነበረም ተመልክተዋል። በሌላ በኩል በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ 2 ወጣት ኦርቶዶክሳውያን ግድያ መፈጸሙ ተገልጿል። ድርጊቱ የተፈጸመው ሚታና ዋጂ በተባለ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት ከያዟቸው በኋላ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት መምጠጣቸውን በጭካኔ ህይወታቸውን እንዳጠፉት የቤተክርስቲያኗ ቴሌቪዥን ዘግቧል። ህይወታቸውን ያጡት ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ሰባት ቅድስት ማርያም ቤተክርስቲያን ተፈጽሟል። በአርሲ ሀገረ ስብከት ከዚህ ቀደም በተደጋጋሚ ጥቃቶች ተፈጽመው የሰዎች ህይወት ማለፉ ጉዳት መድረሱ የሚታወቅ ሲሆን ከጥቂት ወራት በፊት መሰል ጥቃቶች ሪፖርት መድረሳቸውን የሚዘነጋ አይደለም። አውደ ክስተት ሚዲያ ቤተክርስቲያንና የሚመለከታቸው አካላት ምላሽ ሲሰጡበት ሙሉ መረጃውን እየላችሁ ቀርባለሁ። እንግዲህ ተመልካቾቻችን የዛሬው መረጃችን ይህን ይመስል ነበር። የእውነት በጣም ልብ የሚሰብርና የሚያሳዝን ድርጊት ነው። በሰላም ወጥተው በሰላም መግባት ያልቻሉ ንጹሃን እድሜ ጠገብ የሆኑ ታሪካዊ አብያተ ክርስቲያናት መቃጠል፣ ይህ ነገር መቼ ነው የሚቆመው? በየጊዜው ንጹሃን ላይ የሚደርሰው መከራና ስቃይ ህዝባችንን እያስለቀሰ ይገኛል። ለሟች ቤተሰቦችና ለወዳጅ ዘመዶቻቸውና ለመላው ኦርቶዶክሳውያን ሙሉ በሙሉ መጽናናት እንመኛለን። አውደ ክስተት ሚዲያ ሆነ ለሌሎች የሚመለከታቸው አካላት እንዲሁም የቤተክርስቲያን መዋቅር ተጨማሪ ማብራሪያ ምላሽ እስኪሰጡ መረጃውን ተከታትለን ወደ እናንተ የምናደርስ ይሆናል። እንዲሁም ቅዱስ ሲኖዶስ መግለጫም እንደሚሰጥ ተስፋ እናደርጋለን። እስከዛው አብራችሁ እንድትቆዩ በአክብሮት ጠይቃችኋለሁ። ሰላም ዋሉልኝ።